ቪዲዮ ኤዲቲንግ መማር እንዲሁም መለማመድ ፈልጋችሁ ነገር ግን ካፕከት ወይም ሌላ የኤዲቲንግ ሶፍትዌር ስትከፍቱ ብዙ በተን አይታችሁ ግራ ተጋብታችሁ ሊሆን ይችላል። ወይም ዩቲዩብ ላይ ያሉ ቪዲዮዎች በጣም ሊያወዛግቧችሁ ይችላሉ። ነገር ግን ዛሬ ከኔ ጋር በቀላሉ በስልካችን ሁላችንንም ሊያካትት እንዲችል በካፕከት አፕሊኬሽን ከዜሮ ጀምረን እስከ የራሳችሁን ዩቲዩብ ወይም የቲክቶክ ቻናል ከፍታችሁ ቪዲዮ እስከ መስራት እስከሚያስችላችሁ የቪዲዮ ኤዲቲንግ አይነት ስቴፕ ባይ ስቴፕ በተግባር በተደገፈ ኮርስ እንማራለን። ይሄ ኮርስ አንድ ቪዲዮ ብቻ ሳይሆን ሙሉ ተከታታይ ሲሪየስ ነው። ይህንን ሲሪየስ ከመጀመሪያው እስከ መጨረሻ ከተከታተላችሁ ለዩቲዩብ፣ ለቲክቶክ፣ ፌስቡክ እና ለሌሎችም ፕላትፎርሞች ፕሮፌሽናል ቪዲዮ ማዘጋጀት ትችላላችሁ። ሰላም እንዴት ናችሁ? ለማታውቁኝ መሐመድ አብዱ እባላለሁ። በዚህ ቻናል ላይ ስለ ኤአይ ቴክኖሎጂ፣ ኦንላይን ቢዝነስ እና ስለ ዲጂታል ስኪልስ እናወራለን። በተጨማሪም ሙሃድ ዲጂታልስ የተባለ ትልቅ ብራንድ ከቪዲዮ ኤዲቲንግ ጋር የተያያዘ እየገነባን እንገኛለን። እሱን ወደፊት ላውንች ሲደረግ በደንብ ነግራችኋለሁ። እናም በዚህ ሂደት መማረውንና ከዚህ በፊት ያሳለፍኳቸውን ልምዶች ከእናንተ ጋር ሼር እንደራረጋለን። ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጉና በቀጥታ ወደ ቪዲዮ እንለፍ። በመጀመሪያ ወደ ቪዲዮ ከማለፋችን በፊት ካፕከት ምን እንደሆነ እንመልከት። ባጭሩ ካፕከት ማለት ያላችሁን የቪዲዮ ፋይል በስልካችሁ ብቻ በጥራትና በዘመናዊ መንገድ ማቀናበር የምትችሉበት ነፃ አፕሊኬሽን ነው። ብዙ ጊዜ ሰዎች አሪፍ ቪዲዮ ለመስራት ግዴታ ውድ ኮምፒውተር ወይም ካሜራ ያስፈልጋል ብለው ያስባሉ። ካፕከት ግን ይህን አስተሳሰብ ሙሉ በሙሉ ቀይሮታል። በዚህ አፕሊኬሽን ቪዲዮዎችን መቆራረጥ፣ የባክግራውንድ ሙዚክ መጨመር፣ የተለያዩ ጽሁፎችንና ካፕሽን ማስገባት፣ ቪዲዮ ከአንዱ ወደ አንዱ ሲን ሲቀያየር አሪፍ ትራንዚሽን መጠቀም፣ የቪዲዮ ከለር ማስተካከልና ሌሎችንም በርካታ አስደናቂ ነገሮችን ማድረግ ትችላላችሁ። ይህንን ሁሉ ደግሞ ምንም አይነት ውድ ኮምፒውተር ሳያስፈልጋችሁ በእጃችሁ ባለው ስልክ ብቻ መስራት ይቻላል። ይህ አፕሊኬሽን በዓለም ዙሪያ ይህን ያህል ተወዳጅና ታዋቂ ሊሆን የቻለበት ምክንያት አንደኛ ሙሉ በሙሉ ነፃ በመሆኑ ሲሆን በርካታ አሪፍና ፕሮፌሽናል የሆኑ ፊቸሮችን ያለ አንድም ሳንቲም ክፍያ መጠቀም ትችላላችሁ። ሁለተኛ አጠቃቀሙ በጣም ቀላል ነው። ምንም አይነት የቪዲዮ ኤዲቲንግ ልምድ የሌለው ሰው እንኳን በአጭር ጊዜ ውስጥ ለምዶት መስራት ይችላል። ሶስተኛ ፈጣንና ቀልጣፋ በመሆኑ ሲሆን ስልካችሁ ላይ ላግ ሳያደርግ በአሪፍ ሁኔታ ይሰራል። አራተኛ ዘመናዊ የኤአይ መሳሪያዎች አሉት። ይህም ማለት ስራችሁን የሚያቀሉና ጊዜያችሁን የሚቆጥቡ የኤአይ ፊቸሮች ተካተውበታል። አምስተኛ ለሶሻል ሚዲያ የታሰበ በመሆኑ ለቲክቶክ፣ ለዩቲዩብ፣ ለሪልስ እና ለፌስቡክ የሚሆኑ ቪዲዮዎችን በተፈለገው ጥራትና መጠን አዘጋጅቶ ለመልቀቅ በጣም አሪፍ ነው። አንዳንዶች ደግሞ የአፕሊኬሽን ለዩቲዩበሮች ብቻ ነው የሚጠቅመው ብለው ያስባሉ። ነገር ግን ካፕከት በሶሻል ሚዲያ ኮንተንት ለሚሰሩ ሰዎች፣ የራሳቸውን ምርትና አገልግሎት ለማስተዋወቅ ለሚፈልጉ የንግድ ድርጅቶች፣ በፍሪላንስ ስራና በማርኬቲንግ ለተሰማሩ ባለሙያዎች እንዲሁም ለተማሪዎችና ለአስተማሪዎች በአጠቃላይ በስልኩ ቪዲዮ ሰርቶ ለሰዎች ማጋራት ለሚፈልግ ለማንኛውም ሰው ካፕከት እጅግ ተመራጭ መሳሪያ ነው። ሌላው ብዙ ጊዜ የሚነሳው ጥያቄ ካፕከት በነፃ ነው የሚሰራው ወይስ ክፍያ አለው የሚለው ሲሆን በትክክል ካፕከትን ሙሉ በሙሉ በነፃ ማውረድና መጠቀም ስትችሉ፣ ነገር ግን እንደ ምርጫችሁ ካፕከት ፕሮ የሚባል ክፍያ ያለው ቨርዥንም አለ። ይህ ተጨማሪ የኤአይ መሳሪያዎችንና አሪፍ ቴምፕሌቶችን ይዟል። ነገር ግን ለጀማሪዎችና አሪፍ ስራዎችን ለመስራት ነፃው ቨርዥን ብቻ ከበቂ በላይ ነው። ካፕከት በአንድሮይድ ስልክ፣ በአይፎን እንዲሁም በዊንዶው እና ማክ ኮምፒውተሮች ላይ ይሰራል። እናም በመቀጠል አፕሊኬሽኑን አንድሮይድ ተጠቃሚ ከሆናችሁ ከፕሌይ ስቶር ወይም አይፎን ተጠቃሚ ከሆናችሁ ከአፕ ስቶር አውርዱና እኔ ማሳያችሁን እየሰራችሁ ተከታተሉ። እሺ፣ በመጀመሪያ አፕሊኬሽኑን ወደ ስልካችሁ ጭናችሁ ስትከፍቱት የምታገኙት እንደምታዩት አፕሊኬሽኑን ስትከፍቱት ወደ ሆም ስክሪን ይወስዳችኋል ማለት ነው። ሆም ስክሪን ላይ ስትገቡ እንደምታዩት ይህንን ይመስላል። እዚህ ጋር የተለያዩ በተኖችን ታገኛላችሁ። ለጊዜው ግን እኛ ቪዲዮ ስለሆነ ኤዲት ማድረግ የምንፈልገው እነዚህም በተኖች አሁን አያስፈልጉንም ማለት ነው። ግን ወደፊት አፕሊኬሽኑን በደንብ ስትለማመዱት ወይም በደንብ ስታውቁት ስለ እነዚህ በተኖች በቀላሉ መረዳት ትችላላችሁ ማለት ነው። ስለዚህ አሁን እኛ የምንፈልገው ኒው ቪዲዮ የሚለውን ስለሆነ ቀጥታ እዚህ ጋር ያለችውን ኒው ቪዲዮ የምትለዋን በተን አንዴ እንላጋታለን። እንደምታዩት እንግዲህ ኒው ቪዲዮ የሚለውን በተን አንድ ጊዜ እንደነካ ነው ቀጥታ ወደ ስልካችሁ ፋይል ወይም አልበም ይወስዳችኋል ማለት ነው። ከስልካችሁ ላይ ኤዲት ማድረግ የምትፈልጉትን ቪዲዮ ልታስገቡ ያስመርጣችኋል ማለት ነው። እናንተም ኤዲት ማድረግ የምትፈልጉትን ቪዲዮ እንደዚህ እንደምታዩት እዚህ ጋር እንደምታዩት ክብ ምልክቶች አሉ።
አንዱን ኤዲት ማድረግ የምትፈልጉትን ንክት ስታረጉት ቁጥር ይሰጠዋል። ከዛ እታች ላይ ትመጡና እዚህ ጋር እንደምታዩት እታች ላይ HD ምትላለች ዶና አብርታችሁ አድ የሚለውን በተን ትነኩታላችሁ ማለት ነው። ቀጥታ እንግዲህ ወደዚህኛው ክፍል ወስዶናል። ቅድም ሆም ስክሪንን አይተናል። አሁን ደግሞ ኢምፖርት አድርገን ቪዲዮ ወደ ውስጠኛው ክፍል ገብተናል ማለት ነው። ስለዚህ አሁን ቪዲዮአችንን አስገብተን ታይምላይናችን ላይ እንዴት ኤዲት እንደሚደረግ አንድ በአንድ አሳያችኋለሁ ማለት ነው። ስለዚህ እንደምታዩት ኤዲት ማድረግ የፈለኩትን ቪዲዮ አስገብቻለሁኝ። ስለዚህ ይህንን ቪዲዮ መጨረሻው ላይ ከሆነ መቁረጥ የፈለኩት ወይም ዙም ማድረግ የፈለኩት ወይም ሪቨርስ ምናምን እያደረኩኝ ኤዲት ማድረግ የፈለኩት እዚህ ጋር የምታዩትን ነጩን መስመር እዚህ ጋር ቀጥ ያለውን ነጩን መስመር እያንቀሳቀስኩኝ በሱ መሰረት ኤዲት ማድረግ እችላለሁ ማለት ነው። እንደምታዩት ይሄንን ነጩን መስመር እያንቀሳቀስኩ ኤዲት ማድረግ እችላለሁ ማለት ነው። ስለዚህ አንድ ቦታ ላይ ይሄድና ወደ ጎን ሳደርገው የቪዲዮውን ደቂቃ እዚህ ጋር እየቆጠረ ያሳየኛል ማለት ነው። እንደምታዩት አሁን ወደ መጨረሻው ስጠጋ ቪዲዮ እያለቀ ይመጣና የካፕከት ኢንዲንግ አለች እሷን ያሳየኛል። ስለዚህ እኔ እንፈልገው ካፕከት ኢንዲንጓን ማጥፋት ከሆነ ነካትና ዲሌት የሚላለ ከስር እቺን እንዲያርጌ ዲሌት እላታለሁ ማለት ነው። ስለዚህ ቪዲዮ እዚህ ጋር ይመጣል። አሁን ይሄን ቪዲዮ ማስተካከል ቢፈልግ እዚህ ሰከንድ ላይ እዚህ ጋር መጥቼ የተለያዩ እነዚህን ቱልባሮች በመጠቀም በእነዚህ ቱልባሮች በመጠቀም ኤዲት ማድረግ እችላለሁ ማለት ነው። ስለሆነም የፕሌይ ሄድ ዋና ጥቅሙ ይሄንን ይመስላል። እንደምታዩት ቪዲዮአችሁን ከመጀመሪያው እስከ መጨረሻው ያንቀሳቀሳችሁ ማየት ትችላላችሁ ማለት ነው። አሁን ደግሞ ፕሌይ ሄድን ካየን በኋላ እንዴት ዙም ማድረግ እንደምንችል አሳያችኋለሁ ማለት ነው። እንደምታዩት አሁን ምንም ሰሌክት ያደረኩት ነገር የለም። ሰሌክት ለማድረግ መጀመሪያ መጣና ያስገባሁት ቪዲዮ አንዱ ቦታ ላይ ነካለሁ ማለት ነው። ያስገባሁትን ቪዲዮ ስነካው እንደዚህ ሰሌክት ያደርገዋል ማለት ነው። ስለዚህ እንደዚህ ሰሌክት ሲያደርግልኝ ቀጥታ ምንድነው ማድረገው ዙም ማድረግ የምፈልገው ቦታ ላይ እንዲያረግና ቀጥታ እላይኛው ምስሉ የሚታይበት ክፍል ላይ ሄጄ እዚህ ጋር እንደምታዩት ይሄ ምስሉ የሚታይበት ክፍል ነው አይደል? ቀጥታ እሱ ጋር ሄጄ ወደ ላይ ሳረገው ዙም ያደርገዋል ማለት ነው። ስለዚህ ዙም ማድረግ ከፈለጋችሁ በቀላሉ እንደዚህ አድርጋችሁ ቪዲዮአችሁን ከፍ ማድረግ ትችላላችሁ ማለት ነው። በመቀጠል ደግሞ ፕሪቪው ዊንዶውን እናያለን። ፕሪቪው ዊንዶ ማለት ኤዲት ያደረግነው ቪዲዮ ምን አይነት ደረጃ ላይ እንደደረሰ ምን እስካሁን ሂደታችንን ለማየት ቪዲዮውን ኤክስፖርት ሳንለው በፊት ምን ደረጃ እንደደረስን ለማየት የምንጠቀምበት ክፍል ሲሆን እሱም ይሄኛው ነው። ይሄ ሙሉ ክፍል ፕሪቪው ዊንዶ እንለዋለን ማለት ነው። ከስር የተለያዩ ኢፌክቶችን ኦቨርሌዎችን ሳውንዶችን ቴክስቶችን ስናስገባ ቀጥታ እዚህ ላይ እየሄደ ይደረደርልናል ማለት ነው። ስለዚህ ለምሳሌ አሁን እዚህ ጋር የሆነ ቴክስት የምትለዋን ነግቼ እዚህ ጋር አድ ቴክስት ስል ከስር ቴክስት ተቀምጧል። እዚህ ጋር ለምሳሌ ካር ብዬ ባስገባና ራይት ብለው ቴክስት ገባ ማለት ነው። እንደምታዩት ፕሪቪው ዊንዶ ላይ ቴክስት አስገብቻለሁ ማለት ነው። ስለዚህ ቴክስቴን እዛው ፕሪቪው ዊንዶ ላይ ማተለቅ ማተነሽ ማሽከርከር እንደዚህ እችላለሁ ማለት ነው። ስለዚህ ፕሪቪው ዊንዶ ዋና ጥቅም ከስር ያሉትን ያስገባናቸውን ኢፌክቶች፣ ቴምፕሌቶች፣ ማንኛውንም ነገሮች ምን እንደደረሱ ምን ላይ እንደተቀመጡ የምናይበት ዊንዶ ነው ማለት ነው። በመቀጠል ደግሞ ቱልባርን እናያለን። ቱልባር ምን እንደሆነ አሁን እናያለን ማለት ነው። ቱልባር የምንላቸው እዚህ ጋር እንደሚታየው ኤዲት፣ ኦዲዮ፣ ቴክስት፣ ኢፌክት የመሳሰሉ ሌሎች ነገሮች ተደርድረዋል። እነሱን ቱልባር እንላቸዋለን። እንግዲህ እንደምታያቸው ቪዲዮአችንን ለመቆራረጥ፣ ኦዲዮ ለማስገባት፣ ቴክስት ለማድረግ፣ ኢፌክት ለመጨመር፣ ኦቨርሌ ለመጨመር፣ ካፕሽን ለማስገባት፣ ፊልተሮች፣ አጀስትመንት ለማድረግ ይህንን ቱልባር በመጠቀም ነው መስራት የምንችለው ማለት ነው። ለምሳሌ አሁን ኤዲቲንግ ስንነካ ቀጥታ ሰሌክት ያደረገውና ቪዲዮአችንን መጀመሪያ ላይ ስፕሊት የሚል አማራጭ ያመጣልናል። ቪዲዮአችንን መቁረጥ ብንፈልግ እዚህ ጋር ነጥተን እንቆርጠዋለን ማለት ነው። ከዛ እንደገና ደግሞ አንዶ ወይም መመለስ የቆረጥነው ከተሳሳተብን ወደ ኋላ መመለስ ከፈለግን ቺካመተን አንዱን ነካለ ይመለሳል ማለት ነው። ከዛ በመቀጠል ኦዲዮ አለ፣ ቴክስት አለ፣ ኢፌክት አለ፣ ኦቨርሌዎች አሉ። ኦቨርሌ ማለት ቪዲዮአችን ላይ የሆነ ነገር መጨመር ብንፈልግ እዚህ ጋር እንደምታዩት ኦቨርሌ የምትለዋን በተን አንዴ ነካ እናደርጋትና ይቺን ከዛ አድ ኦቨርሌ የሚላለ እሱን እናከዋለን። ቀጥታ ወደ ፋይላችን ይወስደናል ማለት ነው። ከፋይላችን የፈለግነውን ኦቨርሊ ፎቶ ሊሆን ይችላል ወይም ቪዲዮ እንዲገባ ከፈለግን እሱን ወስደን ማስገባት እንችላለን።
ለምሳሌ እዚህ ጋር እንድገባለት ይሄንን አስገብተናል። እንደ ኦቨርሌ ከላይ ተቀመጠ ማለት ነው። ይሄ ኦቨርሌ አድ ማድረግ ይባላል። ይሄንን ያስገባነውን ደግሞ መደለት ከፈለግን እዚህ ጋር የድሌት በተኗን ነክተን ድሌት እናደርጋታለን ማለት ነው። እንደምታዩት የቱልባር ጥቅም ይሄን ይመስላል። በጣም ብዙ ጥቅም ነው ያለው ቱልባር። በቀጣይ ቪዲዮዎች በደንብ ዲቴል ማስረዳችሁ ይሆናል። በቀጣይ ደግሞ የማሳያችሁ ሴቭ ፕሮጀክት የሚለውን ሲሆን ምንድነው ቪዲዮአችንን ኤዲት እያደረግን በጣም ረጅም ሆኖ በመሃል ሊያሰለቸን ይችላል፣ ወይም ሊደክመል ይችላል፣ ወይም ደግሞ ያንን ቪዲዮ ሌላ ቀን ለመጨረስ ካሰብን ቀጥታ ያንን ቪዲዮ እንዳይቋረጥብን ወይም እንዳይጠፋብን ምንድነው የምናደርገው? ሴቭ እናደርገዋለን እዛው ካፕከት ላይ ማለት ነው። ያንን ለማድረግ የምንጠቀመው እዚህ ጋር እንደምታያት የኤክስ ምልክት አለች። እሷን አንድ ጊዜ ኤክስ ስናረጋት እዚህ ጋር እንደምታዩት ሴቭ ፕሮጀክት ብሎ ይመጣል ማለት ነው። ሴቭ ፕሮጀክት ማለት ይህንን የጀመራችሁትን ፕሮጀክት እንደምታዩት እዚሁ ካፕከት ላይ አስቀምጬላችኋለሁ እያለን ነው ማለት ነው። እንደምታዩት ይህን ፕሮጀክት እንደምታዩት ቀኑን ሁላ ከነሰዓቱ አስቀምጦታል። ስለዚህ አሁን ቪዲዮዬን ስላልጨረስኩት በሌላ ቀን ደግሞ ተመልሼ መጥቼ ስነካው ያንን ያቋረጥኩበት ቦታ ይወስደኛል። መልሼ እዛው መቀጠል እችላለሁ ማለት ነው። ስለዚህ የሴቭ ፕሮጀክት ጥቅሙ ይሄንን ይመስላል። እነዚህን ያየናቸውን ደግሞ ዲቴል በዝርዝር በቀጣይ ሲሪየሶች እያንዳንዱን ክፍል ዝርዝር ያሳያችኋለሁ። የተለያዩ ፕሮጀክቶችንም እየሰራን በተግባር አሳያችኋለሁ። የዛሬው ቪዲዮ ይሄንን ይመስላል። ዛሬ በዚህኛው ሲሪየስ ካፕከት ምን እንደሆነ፣ ሆም ስክሪን፣ ኒው ፕሮጀክት፣ ኢምፖርት ቪዲዮ፣ ታይምላይን፣ ፕሌይ ሄድ፣ ፕሪቪው ስክሪን እና ቱልባር ተምረናል። እነዚህ ያየናቸው የማንኛውም የኤዲቲንግ ስራ መሰረቶች ናቸው። በቀጣይ በምላቅላችሁ የክፍል 2 ሲሪየስ ከት፣ ትሪም እና ስፕሊት በፕሮፌሽናል መንገድ እንማማራለን። ስለዚህ ይህ ቪዲዮ ከተመቻችሁና ከተማራችሁበት ላይክ ማድረጋችሁን እንዳትረሱ። እናም ሰብስክራይብ አድርጉና ቀጣይ ክፍል እንዳያመልጣችሁ ተከታተሉን። በቀጣይ ቪዲዮ እስከምንገናኝ ሰላም ሆኖልኝ ቻው።